ቲክቶክ ላይ በፉከራና በጭቅጭቅ የጀመረው የሁለቱ አልፋዎች ፍጥጫ አሁን ስልኩን ጥሎ ወደ እውነተኛው ቀለበት ሊገባ ነው። በነሐሴ ወር ፊት ለፊት ሊጋጠሙ ቀጠሮ ይዘዋል። በመላው ኢትዮጵያ በጉጉት የሚጠበቀው የነሐሴው የኤምኤምኤ ፍልሚያ ደርሷል። ብዙዎቻችን ሴዶ ማርሻል እና ጆኒ ጁጁሱ ብለን የምናውቃቸው እነዚህ ወጣቶች ከካሜራ በስተጀርባ ያላቸው እውነተኛ ማንነት ግን ለብዙዎቻችን ሚስጥር ነው። ካሚል ነጋሽ እና ዮሐንስ ስለሺ እነማን ናቸው? ጆኒ እንደ ንቃተ ህሊናው ፍልሚያ ሴዶንም በሰከንዶች ይዘራው ይሆን ወይስ የ20 ዓመቱ ባለሙያ ካሚል አዲስ ታሪክ ይጽፋል? ዛሬ እውነታውን እንፈትሻለን። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ሴዶ ማርሻል ወይም እውነተኛ ስሙ ካሚል ነጋሽን እኔ ካሚል በቲክቶክ ላይ አልፋ መሆን አለባችሁ እያለ ወጣቶችን ሲያነቃቃ ብናየውም እውነታው ግን እሱ በማርሻል አርት ውስጥ ከ20 ዓመታት በላይ የቆየ አንጋፋ ባለሙያ መሆኑ ነው። ካሚል የኢትዮ ኤምኤምኤ ውድድርን በዓለም አቀፍ ደረጃ እውቅና እንዲያገኝ ያደረገ ስልታዊ መሪም ነው። ኤምኤምኤ በዓለም ላይ እንደ ዋይት ሃውስ ባሉ ታላላቅ መድረኮች ትልቅ ቦታ የሚሰጠው ስፖርት መሆኑን የሚናገረው ካሚል ውድድሩ ለሀገር ገጽታ ግንባታና ለስፖርት ቱሪዝም ያለውን ፋይዳ በጽኑ ያምናል። ሴዶ በቲክቶክ ላይ በሰራቸው ቪዲዮዎች ብዙ ትችቶች ይወርዱበታል። እንዲያውም አንዳንዶች በከባድ ቃላትም ይሰድቡታል። ነገር ግን ሴዶን ላስተዋለው ሰው ሲሰደብ ይበልጥ ፈገግ ይላል። ትችቶችን ኢንጆይ ያደርጋቸዋል። ምክንያቱም ሴዶ ኔጋቲቭ ማርኬቲንግ ወይም የባለጌው ገጸ ባህሪ ስልትን በሚገባ ያውቀዋል። ሰዎች በሰደቡትና ኮሜንት በጻፉ ቁጥር ቪዲዮ ይበልጥ ቫይራል እንደሚሆንና ዝናው እንደሚጨምርም ያውቃል። እሱ እንደሚለው ጠንካራ ወንድ በሰው ንግግር ስሜቱ አይናወጥም። ሴዶ በማርሻል አርት ውስጥ ከ20 ዓመት በላይ የቆየ ባለሙያ ቢሆንም በሶሻል ሚዲያ ግን ሆን ብሎ ህዝብ እንዲጠላው በማድረግ የነሐሴውን ውድድር ለማድመቅ እየተጠቀመበት ነው። በዓለም አቀፍ የውጊያ ስፖርቶች ወይም ኤምኤምኤ ቦክሲንግ እንደነ ኮርነር ማግሬገር እና ፍሎይድ ሜይዌዘር ያሉ ተፋላሚዎች ሆን ብለው ህዝብ እንዲጠላቸው ያደርጋሉ። ለምን ካልን ህዝቡ እሱ ሲሸነፍ ለማየት ስለሚጓጓ ውድድሩን ለማየት ትኬት ይቆርጣል፣ ፔፐር ቪው ይከፍላል። ሴዶም ይህንን ሂል ወይም ሰዎች እንዲጠሉት የማድረግ ስልት እየተጠቀመ ሊሆንም ይችላል። ከተወደድክ ደጋፊ ታገኛለህ፣ ከተጠላህ ግን ደንበኛ ታገኛለህ የሚለውን የቢዝነስ መርህ ተግባራዊ እያደረገ ይመስላል። በሌላ በኩል ደግሞ ዮሐንስ ስለሺ ወይም ጆኒ ጁጁሱ አለ። ጆኒ ስፖርተኛ ብቻ ሳይሆን ጎልደን ሃርቨስት የተሰኘ የግብርና ኩባንያ ያለው ስኬታማ ስራ ፈጣሪ ነው። ጆኒ ጁጁሱን ለወጣቶች ዲሲፕሊንና ራስን መግዣ መንገድ እንደሆነ ያስተምራል። ጆኒን ብዙዎቻችን የምናውቀው ንቃተ ህሊና ከተባለው ግለሰብ ጋር ባደረገው ፍልሚያ በጥቂት ሰከንዶች ውስጥ በከባድ ኖካውት ማሸነፉ ነው። ያ ድል ጆኒን የሰከንዶች ገዳይ የሚል ስም አትርፎለታል። አሁን ደግሞ ያንን ድል በልምድ በሚበልጠው ካሚል ላይ ለመድገም እየተዘጋጀ ነው። የሚገርመው ነገር እነዚህ ሁለት ተቀናቃኞች በቅርቡ በአረንጓዴ አሻራ መርሃ ግብር ላይ ችግኝ ሲተክሉ አብረው ታይተዋል። ካሚል ሀገራችንን በስፖርት ማስተዋወቅ አለብን ሲል፣ ዮሐንስ ደግሞ ስፖርት ኢጎን ዝቅ አድርጎ በትህትና ለመስራት እንደሚረዳ ይናገራል። ጆኒ በተለይ ሴቶች ራሳቸው እንዲከላከሉ ወይም ሰልፍ ዲፌንስ የሚያደርገው ስልጠና በማህበረሰብ ዘንድ ትልቅ አድናቆት አስገኝቶለታል። ይህ ውድድር ለኢትዮጵያ ስፖርት አዲስ ምዕራፍ ነው። እንደ ሎጋን ፖል ያሉ የዓለም አዋቂ የሶሻል ሚዲያ ሰዎች ወደ ቀለበት በመግባት በሚሊዮን የሚቆጠር ዶላር ያመነጫሉ። በኢትዮጵያም ይህ የካሚልና የዮሐንስ ፍልሚያ ትልቅ አቴንሽን ኢኮኖሚ ፈጥሯል። ስፖንሰሮች የሚዲያ ሽፋንና
የትኬት ሽያጭ ውድድሩን ትርፋማ ያደርገዋል። ይህ የሚያሳየው ሶሻል ሚዲያ ላይ ያለን ተጽዕኖ እንዴት ወደ ትልቅ ስፖርታዊ ቢዝነስ መቀየር እንደሚቻል ነው። እስኪ እንገምት። ካሚል በ20 ዓመት ልምድ ብልጫው ዮሐንስን ያዳክመው ይሆን ወይስ ዮሐንስ እንደለመደው በጽናትና በአስገራሚ ጡጫዎቹ ካሚልን ይዘርረዋል? ካሚል ውድድሩ እንዳለ ሆኖ ስፖርት ግን ማደግ አለበት የሚል ራዕይ ቢኖረውም ቀለበት ውስጥ ግን ጓደኝነት የለም፣ ፍልሚያው እውነተኛ ጥንካሬንና ዲሲፕሊን የሚጠይቅ ነው ይላል። በነሐሴ ወር የሚደረገው ይህ ታሪካዊ ፍልሚያ በኢትዮጵያ ስፖርት ላይ አዲስ ታሪክ ይጽፋል ተብሎም ይጠበቃል። እናንተ የማን ደጋፊ ናችሁ? ካሚል ነጋሽ ወይስ ዮሐንስ ስለሺ? ውድድሩስ በስንት ሰከንድ ወይም ደቂቃ ይጠናቀቃል ብላችሁ ታስባላችሁ? አስተያየታችሁን በኮሜንት አጋሩን። አብረን እንማር። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁ አትርሱ። ለአዲሱ ቻናላችን እድገት ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ በሌላ ትንታኔ እስክንገናኝ ሰላም ቆዩን።